አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ከእናንተስ ጋር እንዴት ናችሁ? ሀባይብ ሰላም ነው ወይ? ለሞላው ዓለም ለምትገኙ ውድ የሙስሊም ተከታይ እህት ወንድሞች ጁምዓ ሙባረክ ብያለሁ። ሁላችሁንም ጁምዓ ሙባረክ ብያለሁ። ለዚች ሰዓት እና ለዚች ወቅት ላደረሰን ጌታ አልሐምዱሊላህ ረብል ዓለሚን። አላህ ሱብሃነሁ ወተዓላ ይችን ቀን ያላገኛት ተመኝቶ ያጣት ሞልቷንና ለዚህ ቀን ላደረሰን ጌታ አልሐምዱሊላህ ሽኩር። ሁላችሁም ሰሉ አለ ነብይ፣ ዱዓ እንደራረግ። አላህዬ የኢባዳ ቀን ያድርግልን። የኢባዳ ቀን ሶላታችንንም ዱዓችንንም አላህ ሱብሃነሁ ወተዓላ መቅበል አድርጎ ከተቀባዮቹ ያድርገን ማለት ነው ውዶችዬ። ሁላችሁም በዱዓ እንረሳሳ፣ ዱዓ እንደራረግ። ወላሂ ለአዚም ዱዓ እንደራረግ። ሀገራችንን አላህ ሰላም ያድርግልን። ሀገራችን አሁን ላይ በጣም እያስጠላ ነው። ያው ሀገራችን ካስጠላ ቆይቷል። ግን አሁን ወላሂ ለአዚም እየባሰ በቀር እየተሻለ እየመጣ አይደለም። እንደ ሰው ሩህ እንደዚህ ቀላል ነገር አድርጎ እያሰቡ ወላሂ ስንት ወንድሞቻችን፣ እናቶቻችን፣ እህቶቻችን እንዴት ቀሩ። ወላሂ አሁን ትናንትና ወዲያ በተደረገው ላይ ማለት ነው ከባድ ነው። ወላሂ ለአዚም መካነ ሰላም ነው ምናምን ያሉት ቤተክርስቲያን ምናምን እንትን ያሉት እንዴት ነው እንደዚህ ተብሎ እንዴት ነው? ወላሂ ለአዚም የሀገራችን እንደዚህ ሰላሙን አጥቶ እስከ መቼ ደማቸው ፈሶ ወላሂ ደማቸው እኮ ከልብ ሆኖ ቀርቷን። ኧረ እንደው ሀገራችንን አላህ ሰላሙን ይመልስልን ነው ወላሂ። አሁንስ መፈጠራችንን ነው ያስጠላን። በስደት እስከ መቼ ለመኸር ቢታሰብስ ሀገራችን ምን ሰላም ኑሮት እየተባለ እስከ መቼ ስደት ያኔ። ኧረ እንደው አላህዬ ሀገራችንን ሰላሙን ይመልስልን። እንዲሁ ሁላችንም እስኪ ዱዓ እንደራረግ። ያ አላህ ሱብሃንአላህ፣ አላህ እንዲሁ ይጠብቀን ነው ወላሂ። ኧረ እንዲሁ ቤተሰብንም እንዲሁ ደስታቸው ይመለስ ያ ረብ። ፋሚሊዎች እንደዛ ነው ወላሂ ላዚም። አላህ የሀገራችንን ሰላም አድርጎልን ሁላችንም በያለንበት ተደስተን ሀገራችንም ስንገባ ለስቀቀን የምንገባ ያድርገን። ወላሂ በጣም ከባድ ነው ከምነግራችሁ በላይ በጣም ይከብዳል። ብቻ ግን ምንም ማድረግ አይቻልም። ወላሂ በጣም ያስጠላል። አሁን ያሉበት ሁኔታ ሁሉም በስቀቀን። እውነት ሰላም እኮ የሚኖር የለም። ሁሉም በስቀቀን፣ ትልቁም ትንሹም። ወላሂ ሀገራችንን አላህ ሱብሃነሁ ወተዓላ ሰላሙን የመልስልን ያ ረብል ዓለሚን። እና ሁላችሁም በዱዓ እስኪ እንረሳሳ። ወላሂ ዱዓ እንደራረግ። ወላሂ የማንኛችንን ዱዓ ተቀባይነት እንዲያለው አይታወቅም እና በዱዓ እንረሳሳ፣ ዱዓ እንደራረግ ፋሚሊ። በጣም ነው የሚያስጠላው እና እንደዛ ነው ፋሚሊ። ምንም ማድረግ አይቻልም። እንግዲህ እዚህ ያለነው ዙሮ በሀሳብም በግልትም የተጎዳ ነው እዚህ ያለነው ነን። ያው ሀዛ ያሉትም የተጎዱት አዎ በእርግጥ ሀዛ ያሉት ናቸው። ግን ቢሆንም እዚህ ያለነው በጣም የተጎዳ ነው ወላሂ። አላህዬ ሁሉንም ሰላም አድርጎት ሀገራችንም ሰላም ሆኖ እኛም ለሀገራችን በሰላም የሚያበቃን ያድርገን። የጁምዓ ሶላትንም በሀገራችን ቤተሰብ ጋር የጁምዓ ሶላትን በአንድ የምንሰግድ ያላህ ያድርገን። ለዛም ቀን ያብቃን ወላሂ። እኔ ከሁሉም ከምመኘው ሁላ ምንድን እንደታውቃላችሁ እንደ የጁምዓ ሶላት እንደ ቤተሰቦች ጋር ሆኜ ሰግጄ ምናምን። እውነት ስደት ብዙ ነገር ያስተምራል፣ ብዙ ነገር ጥቅም አለው። ስደት አይንፍሰስ ይላሉ። ወላሂ እኔ ስደት በጣም ነው ጠቃሞት፣ በጣም ነው ያገኘነው። ከጨለማው አውጥቶ ወደ ብርሃን ያስገባን ስደት ነው፣ እንደ ራሴ አስተያየት ማለት ነው። አልሐምዱሊላህ ረብል ዓለሚን። ብዙ ነገር ተምረንበታል፣ ብዙ ነገር አውቀንበታል። አልሐምዱሊላህ ላይ ቀን አብቅቶናል እና ደግሞ ከቤተሰብ ጋር ሆነን የምንሰግድ አላህ ያድርገን። እውነት ጁምዓ ቀን ሲሆን ያኔ ያላደድከን ከዚህ አሁን
ከእናቶቻቸው ቤት ሲመጡ ምናምን ዙሁር ላይ እንደዚህ በጣም ደስ ይላል። እውነት በጣም እኔ ጁማ ሲሆን ያ አላህ እነሱ እንደዛ ሲሆኑ በጣም አስታውሳለሁ። ወላሂ ላዚም አላህ ይወፍቀን፣ ሀገራችንንም ሰላም አድርጎት፣ ኧረ ሀገራችንን ሰላም ያድርግልን ያ ረብ ያ ረብ። ወላሂ ላዚም እንዲያው ንጹሃኑ እንዲያው በየስርፊያው ወገን እንደሌለው ዘመድ እንደሌለው ወላሂ ፈሰው ቀሩ ወንድሞቻችን። አረ እንዲያው አላህዬ ሰላሙን ይመልስልን። እንዲያው የተቀረው ሁሉ እንዲያው በሚገፋ ይገፋል። እንዲያው አይገፋ ያለው ይሄ ነገር ነው ወላሂ። እንዲያው 2012 ጀምሮ እስካሁን ድረስ ወላሂ 6 አመቱን ነው ጨርሶ እኮ 7ኛ አመቱን ሊይዝ ነው አሁን ክረምት ላይ ማለት ነው። ዘመዶቻችን በሀሳብ በጥይት ጩኸት ቅንጭላታቸው አካረበ። ዛሬ ገደሉን ነገ ገደሉን እያሉ በስቀቀን አገቡ። 6 አመታቸውን አሁን ክረምት ጨርሶ 7ኛ አመታቸውን ሊይዙ ነው። ሱብሃንአላህ። እና በጣም ከባድ ነው ወላሂ ህመሙ በጣም ከባድ ነው። እና አላህ እየበቃችሁ ብሎ ሰላም ወርዶ ምን አለ እንዲሁ የፋኖ መከላከያ መድረሹ እያሉ ህዝቡን ባያስጨርሱት። ነገረኛውና አያያዡ እኮ አይገኝም። ቤተሰቡንም አርቆ ለራሱም ርቆ ነው ያለው። ግን ይሄ ሶሻል ሚዲያ ሁሉንም እያባላ እያይዛሉ። ንጹሃኑ ምስኪኑ ዲሃው አንዱን የማያውቀው ነው እያለቀ ያለው። ወላሂ ላዚም እንደዚህ ያሉት ናቸው ህፃኖቹ ልጆች። አሁን ስንት ጥይት የተሸከመው ወላሂ ህፃኖቹ ልጆች። እኔማ ባላያቸው ይሻለኛል ወላሂ አልችልም። ሱብሃንአላህ። አላህ ከእንዲህ ያለው ጠብቀን ይጠብቃቸው ያ ረብ ያ ረብ። ሀገራችንን ሰላሙን ይመልስልን። ወላሂ ሁላችሁም በዱአ እንረሳሳ፣ ዱአ እንደራረግ። የማንኛችን ዱአ እንደሚደርስ አይታወቅምና ሁላችንም ዱአ እንደራረግ። ወላሂ ሰግደውም ዱአ አድርገውም አላህ ከተጠቃሞቹ ባሮቹ ያድርገን። የኢባዳ ቀን ያድርግልና አላህዬ ያ ረብ ኢንሻአላህ። ሁላችንም የቻልን ያኔ አሁን ነገ ጁሙአ ኢንሻአላህ ሱረቱል ካፍ ነው የሚቀራው። ሱረቱል ካፍን ደግሞ የቻልን እንቅራ። ያው ጊዜና ሰዓት አናገኝ እንዲሁ ነው እንጂ አሁን ያኔ ሱረቱል ካፍን ለመቅራት ጊዜ ላይ ኖረና ይችላል። ሁላችንም በሰው ቤት ነው ያለነው። ወቅቱ ላይ ጠቅመን ይችላል። አሁን ቁጭ ብለን ሱረቱል ካፍን ያኔ 3-4 ገጽ ነውና ያንን አሁን ለመቅራት ሙምኪን ላይሆንልን ይችላል። ሰው ቤት ያለ ሰው ማለት ነው። መቼም ማሻአላ ተባረከላ ሁሉም አይፎን እንትን አርፎን ሰማዓ ጋር ስለሆነ ስራችንን እየሰራን በሰማ እያዳመጥን ሱረቱል ካፍን ሁላችንም ለመቅራት ለማዳመጥ እንሞክር። አላህ ሱብሃነሁ ወተዓላ ሰግደውና ቁርአኑንም ቀርተው ዱዓውንም አድርገው ከተጠቃሞቹ ባሮች አላህ እንዲያደርገን በዱዓም አንረሳሳ። ሀገራችንንም ሰላም አድርጎት ሁላችንም ዱዓ እንደራረግ። እስኪ ያ ረብ ወላሂ ሁላችሁም ዱዓ አርጉ። ሶላት ስትሰግዱ የፈጅርን ሶላት አሁን ስትሰግዱ የዙሁርን ሶላት ስትቆሙ ሁላችሁም ዱዓ አድርጉ። እስኪ እንዲሁ ሀገራችንን ሰላም ያድርገው ብለን ሁላችንም እንዲሁ እስኪ ዱዓ እንደራረግ። ያ አላህ ያ ረቢ ያካድ ወላሂ ከባድ ነው። አሁን እስኪ እነዛ አሁን የሞቱ መካነ ሰላም በሚባለው አሁን የሞቱ ሰዎች ትላንትና እንዴት ነው ነገሩ? ወላሂ ቡና ከምትጠጣበት ከልጆቿ ጋር እንዴት ነው የገደሏት ሴትዮ? እንዴት ነው ወላሂ እንዴት ነው? እስኪ እንዲሁ አሁን የዛች ሴት ምን አታውቅም ምስኪን እስከ ልጆቿ መገደል ማለት እንግዲህ ተከየሉ ወላሂ ላዚም ተከየሉ። እንዴት ነው ነገሩ? ኧረ ወላሂ እንዲሁ ሀገራችን በጣም አስጠልቷል። ስንት ነው ሞተ ያሉት? እስኪ ስንት ሬሳ ነው ተጋርሞ ያየነው? አዛ ቦታ ላይ ስንት ሬሳ ወላሂ ምን ይበሉ? ሁሉም ነገ ጧት እኛም ሟች ነን እያሉ እነሱም ንዴታቸውን ይናገራሉ። እነሱም ጨረሷቸው። ያ አላህ ወላሂ በጣም ነው ያዘንኩት። በጣም ከሚባለው በላይ እንዲያው ወላሂ መንግስቱም እንዲያው ወላሂ ኧረ እንዲያው አላህ የስራውን ይስጠው።
እሷ ደህና ቦታ ነው የተቀመጠው። አሸን እሱንም የሚያጨበጭብለት ሞልቷል። አማራውን ነው እንጂ እኮ የጎዳው እሱ የሌላውን ህዝብ አቅፎ ነው የያዘው እና የሌላውን ህዝብ አቅፎ ስለያዘው የኛ ቢያጨበጭቡ የኛ በደረቁ ነው። አሁን ፋኖ የሚታገለው በደረቁ ነው። መከላከያ ቢፋጉም ቢሉም አላቸው። እንደገና ደግሞ መንግስቱ ስለሆነ መንግስትን ስለሆነ ያቀፉት ሁሉም ነገር ከመንግስት ስለሆነ የኛ ደግሞ ዝም ብለው ነው በጉልበት ነው እንጂ ሌላ ነገር ስለሌለው እያጠቃቸው ያለው እየጎዳቸው ያለው መከላከያ ስለሆነ ምንም ማድረግ አይቻልም። አላህ ስራቸውን ይስጣቸው ያ ረብ። ወላሂ ላዚም ኡፍ በጣም ነው የሚያስጠላው ከምነግራችሁ በላይ በጣም 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 ወላሂ ላዚም። አላህ ሱብሃነሁ ወተዓላ እንግዲህ ኸይሩን ይላቅልን። ብናወጋውም ብንለፈልፈውም እንዲያዘብዛቢና እንዲለፍላፊ ነው ያደረገን። አላህ ኸይሩን ይላቅልን። ምንም ነገር የምንለው ነገር የለንም፣ ቀዋም የለንም። ቅዋው አላህ እስከሆነ ድረስ ኢንሻአላህ ያ ረብ አላህ የሀገራችንን ሰላም አድርጎት እንደገና የሚወራ አላህ ያድርገው። ወላሂ እንደ አዲስ የሚወራ አላህ ያድርገው። ሌላ ምንም የምንለው ነገር የለም። አልቆብና መላው አልቆብና ነው ወላሂ ላዚም። እና አብሽሩልኝ አላህ ሱብሃነሁ ወተዓላ የኢባዳ ቀን ያድርግልን። ለሁላችንም የኢባዳ ቀን አላህ ያድርግልን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ የኔ ውድ ፋሚሊዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።